የኤርትራ ጦር አዛዥ ከሀገር ወጡ። ከፕሬዝዳንት ኢሳያስ ጋር ቅራኔ መግባታቸውም ታውቋል። በሌላ በኩል የህወሓት አርሚ አዛዥ ኤርትራ ገቡ። ጤና ይስጥልን፣ ይህ ኢትዮ ቱዴይ ዜና ነው። ሰላምታችን በያላችሁበት ይድረስ እያልን በዕለቱ የተሰሙ አበይት ጉዳዮችን ወደ እናንተ ይዘን ቀርበናል። ወደ መረጃዎች ከመግባታችሁ በፊት ቻናሉን ሰብስክራይብ በማድረግ በየዕለቱ የሚለቀቁ አዳዲስ እና ወቅታዊ መረጃዎችን እንዲደርሷችሁ አድርጉ። 30 ሚሊዮን ሆነን 2 ሚሊዮን ህዝብ ሊያሸንፈን አይችልም የሚለው ፊልድ ማርሻል ብርሃኑ ጁላ ንግግር ሻዕቢያን አሸብሯታል። በኢትዮጵያ የባህር በር ጥያቄ ምክንያት በኤርትራ ባለስልጣናት መካከል ክፍፍል ተፈጥሯል። የኤርትራ ዋና ኢታማጆር ሹም በዚህ ምክንያት ከሀገር መውጣታቸው ተሰምቷል። ኢታማጆር ሹሙ ከሀገር የወጡበት ምክንያት የታወቀ ሲሆን ጉዳዩ አነጋጋሪ ሆኗል። በተያያዘ ዜና የኢትዮጵያ የባህር በር ኃይል አዛዥ ከአሰብ 60 ኪሎ ሜትር ላይ ሆነን እጃችን አጣጥፈን አንቀመጥም ሲሉ በኤርትራ ላይ ዝተዋል። በዝርዝር እንመለከተዋለን። የህወሓት ጦር አርሚ አዛዥ አስመራ መግባታቸው ተሰማ። ይህ ጉዟቸውም ወደ ሱዳን እንደሚቀጥል ታውቋል። በሱዳንና በትግራይ መካከል በሚገኙ የህወሓት ወታደራዊ አዛዦች መካከል የሚደረገው እንቅስቃሴ ከቅርብ ጊዜ ጀምሮ ያልተለመደ መሆኑን፣ ኤርትራም ለዚህ እንቅስቃሴ ዋነኛ መተላለፊያ ድልድይ መሆኗ ሌላኛው ትኩረትን የሳበ ጉዳይ ሆኗል። በሱዳንና በህወሓት ወታደራዊ አዛዦች መካከል የሚደረገው ወታደራዊ እንቅስቃሴ ባልተለመደ መልኩ መጠናከሩ ከወዲሁ ለቀጠናው ሰላም ስጋት መሆኑን ፖለቲካ ተንታኞች አብራርተውታል። ኤርትራም የሁለቱ ጥምረት አባል መሆኗ ነገሩን ከባድ አድርጎታል። ማህበረሰብ አንቂው አቶ አስፋ ብርሃ እንደተናገሩት ባለፉት ጥቂት ቀናት በሁለቱ የጦር አመራሮች መካከል የሚደረገው ግንኙነት ከፍተኛ ጥርጣሬንና ጥያቄን የሚፈጥር ነው ብለዋል። አቶ አስፋው እንዳሉትም እነዚህ ወታደራዊ እንቅስቃሴዎች እየተከናወኑ ያሉት በኤርትራ በኩል ሲሆን ለዚህም በማሳየነት በርከት ያሉ ነጥቦችን አንስተዋል። ፖለቲከኛው ከነሷቸው ነጥቦች መካከል በሱዳን የሚገኘው የአርሚ 70 ኮር 1 ሎጂስቲክስ ኃላፊ የሆኑት ወዲ ዘርአብ የተባለ አዛዥ ባለፈው ሳምንት በኤርትራ በኩል አድርጎ ወደ ትግራይ መግባቱን ጠቅሷል። በተመሳሳይ የአርሚ 60 አዛዥ የሆነው ጀነራል ፍሳ ማንጁስ ከትግራይ ተነስተው በኤርትራ በኩል ወደ ሱዳን ማቅናታቸውን መረጃዎች ገልጸዋል። ከአዛዦችም በተጨማሪ በሱዳን የእርስ በርስ ጦርነት እየተሳተፈ ነው የተባለው የህወሓት አርሚ 70 ኮር 2 በጦርነቱ በደረሰበት የሞትና የመቁሰል አደጋ ምክንያት የተዳከመውን ቡድን ለማካካስ ከትግራይ ክልል አዳዲስ ታጣቂዎችን ማስገባቱ ተነግሯል። ይህ ድርጊት የፕሪቶሪያውን ስምምነት በመጣስ አሁንም በውጭ ሀገራት በኩል የራሱን የጦር አደረጃጀት እያጠናከረ ነውም ተብሏል። ከህወሓት ጋር ጦርነት ገብታለች የተባለችው ኤርትራ አሁን ላይ የሁለቱ ኃይሎች መተላለፊያ ድልድይ እንደሆነችም ታውቋል። ትብብሩም ያልተጠበቀና ቀጠናዊ የጂኦግራፊ ለውጥ ሊያመጣ ከመቻሉም ባሻገር ኢትዮጵያ ከውስጥ ለውስጥ ግጭቷ በተጨማሪ የቀጠናው የስጋት ምክንያት ትሆናለች ተብሎም ተጠብቋል። በዚህ ጠንካራ ጉዳይ ላይ ከኢትዮጵያ ከሱዳን ወይም ከኤርትራ በኩል የተሰጠ ይፋዊ ምላሽ የለም። 130 ሚሊዮን ሆነን 2 ሚሊዮን ህዝብ ሊያሸንፈን አይችሉም የሚለው የፊልድ ማርሻል ብርሃኑ ጁላ ንግግር ሻዕቢያን አሸብሯታል ነው የተባለው። በኢትዮጵያ የባህር በር ጥያቄ ምክንያት በኤርትራ ባለስልጣናት መካከል መከፋፈል ተጀምሯል። የኤርትራ ጦር ዋና ኢታማጆር ሹም ከሀገር መውጣታቸውም ተሰምቷል። ከሀገር የወጡበት ምክንያትም የታወቀ ሲሆን ሁኔታው የጎረቤት ሀገራትን ትኩረት ስቧል። ይህ በእንዲህ እንዳለ የኢትዮጵያ የባህር ኃይል አዛዥ ከአሰብ 60 ኪሎ ሜትር ላይ ሆነን እጃችን አጣጥፈን አንቀመጥም ሲሉ ጠንከር ያለ ንግግራቸውን አሰምተዋል። ከወራት በፊት ኤርትራ ለሚገኙት ከፍተኛ ዲፕሎማቶች ገለጻ የሰጡት የኤርትራው የውጭ ጉዳይ ሚኒስቴር ኦስማን ሳሊን የኢትዮጵያ የባህር በር ጥያቄ ኤርትራን አስደንግጧታል ሲሉም ተደምጠዋል። ከፕሬዝዳንት ኢሳያስ አፈወርቂ ቀጥለው የኤርትራ ሁለተኛ ቁልፍ ሰው ተብለው የሚታወቁት የኤርትራው ጠቅላይ ኤታማዦር ሹም ከሀገር መውጣታቸውም እያነጋገረ ይገኛል። የኤርትራ ጦር ዋና አዛዥ የሆኑት ጀነራል ፊሊጶስ ለሕክምና በሚል ሰበብ ከኤርትራ ከወጡ ሳምንታት እንዳሳለፉ ተሰምቷል። ጀነራሉ ለሕክምና ያሉት ምክንያት ይሁን እንጂ ከሀገር የወጡት ከፕሬዝዳንት ኢሳያስ ጋር በተፈጠረው አለመግባባት ለደህንነታቸው በመስጋት እንደሆነም እየተዘገበ ይገኛል። ምንም እንኳ ከኢሳያስ ጋር ያላግባባቸው ነገር ባይታወቅም በሰሞኑ የተነሳው የኢትዮጵያ አሰብ ጉዳይ እንደሆነም ትልቅ ግምት ተሰጥቶታል። ከዚህም ጋር ተያይዞ ከትናንት በፊት የኢትዮጵያ ሕዝብ ተወካዮች ምክር ቤት ባደረጉት ስብሰባ ጠቅላይ ሚኒስትር ዶክተር አብይ አህመድ የቀይ ባህር ጉዳይ የማይታለፍ ቀይ መስመር ሲሉ ለወደቡ ያላቸውን ጉዳይ ጠንከር ባለ ንግግራቸው ለምክር ቤቱ አባላት ተናግረዋል። አስፈላጊ ከሆነም ከሰላማዊ ንግግርም ሊያልፍ እንደሚችሉ በመግለጽ ቁርጠኝነታቸውን አሳውቀዋል።